ቅዱስ እስከ መቼ ነው በዚህ ሁኔታ የሚቀጥለው? እስከ መቼ ነው ወደ ውስጥ የምትጮህ? እስከ መቼ ነው ከራስ ጋር እየተጣላ የምትኖረው? አንቀ ግደላት ቅዱስ። ቅዱስ ናፍቀኝ ነበር። እኔም ናፍቀሽ ነበር። ደስ የሚል ምሽት ነው ማሳለፍ የምፈልገው። እኔም ጥሩ ጊዜ እንድናሳልፍ ነው የምፈልገው። የኔ ውድ አንተ እያለ እንዴት ሌላ ሰው ሁላ እወዳለሁ። በራሴ መንገድ ያገኘሁሽ፣ በራሴ ቀለም መርጬ ሳልኩሽ፣ በህይወቴ የተከሰትሽ ብቸኛ ደስታዬ አንቺ ነሽ። አፈቅርሻለሁ። አፈቅርሃለሁ ቅዱስ። ግን ፍቅራችን የተከለከለ ነው። ፍቅረኛ በእኔ የደረሰ በአንተ እንዲደገም ስለማልፈልግ ሲኦል ውስጥ ነው ያለችው። ሂደህ ከጎኗ ልትቆም ይገባል። ምንድን ነው ያደረጉሽ? ክፍል 322 የነበረች ታካሚ ወዲህ እንድትዘዋወረችው ያልገባች ምንም ነገር አላስታውስም እያልሽ ነው? ያመንክበት ነገር እስከ ህይወት መስዋዕትነት መክፈል አለብህ። ሙት ላመንክበት ነገር ቅዱስ